chicken tikka masala. ብሬዳቸው ምን ነበር የሚባለው? ጋርሊክ ብሬድ። ኦኬ ለቪዲዮ ሰላም ተሙ ብሎግ ተከታታዮቻችን ዛሬ ባበደ ቪዲዮ ተመልሰናል። ዛሬ ሳሚን የኢንዲያ ምግብ ቤት ይዤ መጥቻለሁ። ለመጀመሪያ ጊዜ ኢትዮጵያ ውስጥ የኢንዲያ ምግብ አብረን ከሚጋር እንሞክራለን። ለመጀመሪያ ጊዜ ሳሚን እዚህ ጋር እንግዲህ ገና ከመግባቱ እያያችሁ ድባቡ የኢትዮጵያ ኢንዲያኖች ናቸው። ለማንኛውም አሁን ያለነው ኮናርክ ነው። ኮናርክ ገብተን ምግባቸውን ሪቪው የምናደርግ ይሆናል። ሌትስ ጎ ነው። መጀመሪያ ጊዜ ኢትዮጵያ ውስጥ የኢንዲያን ምግብ ልንሞክር ነው። ሳሚ ስፔሻሊ የመጀመሪያው ጊዜ ነው። እንዴት ነው ሳሚ? ምን አይነት ምግብ ትጠብቃለህ? እንጃ በእንትን የማየው በቲክቶክ የማየው የሆነ ዘግናኝ ምግብ ነው። እስቲ ቀምሰን ደግሞ እናረጋግጣለን። አክቹሊ ምግባቸው በጣም ነው የሚጣፍጠው። የኢንዲያን ምግብ ፐርፌክት የሆነ ምግብ ነው። ስፔሻሊ ቺክን ካሪ እና ቺክን ቲካ ኦ ማይ ጋድ ላይክ በጣም ያምረኝ ነው እና ኢትዮጵያ ውስጥ ለመጀመሪያ ጊዜ የምበላው እና እንዴት እንደሚሆን ማወቅ ነው የምፈልገው። ላይክ ኮምፔር አድርጓለሁ ከኢንዲያን ያ እዛ ሀገርም ቪዲዮ ሰርቻለሁ ካየኸው እና አሪፍ የኢንዲያን ምግብ ቤቶች ብዬ ገራሚ የሆነ የኢንዲያን ምግብ ቪዲዮ ሰርቻለሁ። እስቲ ኮምፔር አድርገዋለሁ ከዛ ሀገር ጋር እስቲ ኮምፔር እናደርገዋለን። እዛ በጣም ተመችቶኝ ነው የብሎት በጣም አሪፍ ምግብ ነው ያላቸው ኢንዲያኖች። ሲጀመር ከኢትዮጵያ ጋር ይመሳሰላል ምግባቸው። በጣም ጽድት ያለ ምግብ ነው የሚሰሩት። የስትሬት ምግባቸው ነው የሚያስጠላው ይመስለኛል። እኔ እንጃ አላውቅም። እሱን አይቼ እኮ ነው በእናትህ ትንሽ ደብሮኛል። እስቲ ቀምሼ ደግሞ አረጋግጣለሁ። ፒስ ቤታቸው እንዴት አየው? አዲስ አበባ ላይ ዋው ያምራል በጣም ያ በጣም ላይክ ደግሞ ሰው በቃ የማንኛውም ከተለያዩ ሀገር መጥተው ነው እዚህ የሚጠቀሙት። ደስ ይላል በጣም ያ ላይክ አይ ሚን ኢትዮጵያኖች ይጠቀማሉ ብዬ አላውቅም ነበር እና ለመጀመሪያ ጊዜ በጣም አይ ሚን ኢንዲያን ሬስቶራንት ውስጥ አስቡት ብዙ አበሻ አለ። በጣም ብዙ አበሻ ማለት ነው እና ደስ ይላል። በጣም አሪፍ ነው። ያው እየመጣ ነው መሰለኝ። ኦኬ ላይክ ምግብ ቤት እስኪመጣ በጣም ነው የጓጓሁት። የምር ቴስቱን አውቀዋለሁ። በጣም ላይክ የሚጣፍጥ ቴስት አለው። ስፔሻሊ ቺክን ካሪ እና ቺክን ቲካ ማሳላ የምር እንብላችሁ በጣም አንደኛ ቴስት ነው ያለው እና እስቲ እዚህ ፕሌት ላይ ካገኘው እንዴት እንደጓጓው ላይክ ሀሳቡ የለም ሳሚ እና አንተ እዚህ በፍቅር ሲበላ ነው የማየው። ሁሉም ተመችቶት ነው እየበላ ያለው። እኔ ግን እንትን ትንሽ ተጽዕኖ አድርጎብኛል ቲክቶክ አብዛኛውም ሰው እንደዛ የሚገምተው ላይክ አብዛኛውም ሰው የሚመስለው በቃ ላይክ የኢንዲያን ምግብ የሆነ አሰራራቸውን እንጽና የለው ምናምን ውሸት ነው። ላይክ እኔ እንደውም ኢንዲያኖች እንዴት ዝም እንደሚሉ ግራ ይገባኛል። የምር ምግባቸው አንደኛ ምግብ ነው እና ላይክ ወደ ውጭ ሀገር ስትሄድ በጣም ፌመሱ ምግብ የኢንዲያን ምግብ ነው። የምር ነው ሁሉም ሰው የሚያውቀው የኢንዲያን ምግቦችን ያውቁታል። አሪፍ ነው አይደል? አሪፍ ነው እና ከኛ ጋር ደግሞ በጣም ነው የሚመሳሰለው ከኢትዮጵያ ጋር። ኧረ እባክህ ማርያም ላይክ አሰራራችን ምናምን ነገር እንዳለ በርበሬ ይጠቀማሉ ምግባቸው ላይ በርበሬ ማሳላ የሚባለው እነሱ መቃጠል ነገር ይጠቀማሉ። በቃ በደንብ እቺ ምን ትባላለች? በተር ቺክን እሺ chicken tikka masala. ብሬዳቸው ምን ነበር የሚባለው? ጋርሊክ ብሬድ garlic butter. ጋርሊክ ምን garlic butter. በተር ኦኬ እናመሰግናለን። ሰው እንዴት አየው ምግቡን? ያምራሉ፣ በጣም ያምራሉ። እዚህ ሀገር ግን ስፔሻሊ ፉል ነው የሚመስለው ነው ፉል አይደለም ግን እንዴት መሰለህ እዚህ ሀገር ላይ የታዘብኩት ነገር ቺከኖቻቸው በጣም ትንሽ ናቸው። አራት በሬ ቺክን ነው ያለው። አራት በሬ ቺክን ነው እዛ በጣም ላይክ ቺክኑ ይበዛል ከመረቅ ይልቅ። እስቲ እዚህ ጋርስ ይሄ እንኳን አምስት አለው። አሪፍ ነው ይሄ ይሻላል። ያ ሶ ሽታው እንዴት ነው? ሽታው እንዴት አይሽ? አክቹአሊ ጉንፋን ስለያዘኝ ብዙም አይሸተኝም። ያ ግን ያምራል እንደዚህ። ኦኬ ሶስ ነው ማለት ነው። የትኛው? ይሄ ሶስ ነው። ሩዙን አድርገህ ይሄ ከላዩ ላይ አድርገህ ነው ነው ይሄ ብቻ ነው ይበላል። ቅመስ በማንኪያ ማርያም ተማርኩ ምንም አይጣፍም። በጣም ቀጭን ነው እና በጣም የለውም። ቪዲዮ እየተቀረጸ ነው እንዴ? ያ እውነቴን ነው። እኔ እውነቴን የተናገርኩት ምንም አልዋሸሁም። እሺ ሰው ሩዝን አድርገን እንብላ፣ መብላት እንጀምር። ያ ሩዝን አድርገን እንጀምር። አታ ምን ትደረ ማለት ለእንትን እኮ ነው አልገባም። ምን እንትን ለቪዲዮ ነው አታጭበርብር። እንቁላሉን አምጣው። ታች ኧረ በእጅ በከልከው
እንቁላል በጣም ነው የምወደው እንጂ በጣም ምግባቸው አሪፍ ነው። ስፔሻሊ እንቁላሉን ደግሞ ብቻቸውን ስትበሉት ደስ የሚል ነገር አለው። ሳሚ ሁል ጊዜ እንቁላል እንደበላበት ነው። ይሄ እንቁላል ሲያ ሊዘጋግ ነው። እንዴት አይሽ? እንዴት መሰላችሁ? ይሄ ምግብ ላይ የሆነ ነገር ቴስቱ መጥቷል ነው እንጂ ትክክለኛው እንደዚህ ያለ ሲጀመርም ትክክለኛ ኢንዲያን ሼፍ ነው የሚሰሩት እና የምር ነው የሚጣፍጠው። ሙሉ ላይክ ይሄኛው ስፔሻሊ ቀጥነዋል። ይሄኛው በተር ቺክን ነው የሚባለው። ሲሰራ ወተት ምናምን ነገር አለው እና ቀጥነው በጣም ልክት ነው። የምር ነው ፍላጎቴ ነበር አቀበለኝ ቂጣ እንግዲህ ወደዚህ ጋር እንመጣለን። ያወራሽ እንዴት አይሽ? አይ ነው ግን ሳይድ ባይ ሳይድ እንዴት አየው? ምርጥ ነው። እንደፈራሁት አይደለም፣ በጣም ይጣፍጣል። ደግሞ ከኢትዮጵያ ምግቦች ጋር ይመሳሰላል ጣዕሙ። ብሬዳቸው ደስ የሚለው ትኩስ ነው። ቂጣነች ደስ ትላለች። እኔ የማውቀው ጋርሊክ ብሬድ ነበር። እዚህ ሌላ ስም አለው። ከጋርሊክ ብሬድ የሆነ ተጨማሪ ነገር አለው። እንዴት ነው ካሜራማናችን? ተመችቷል? አሪፍ ነው እና በጣም ቺክኑን አትፍሩት፣ ክተቱበት፣ አድርጉበት። ባለቤቱ ካየው እንደ ድንገት ቺክኑ አልገባም። ገባ ቺክን አልዶ ነው እንጂ አልዶት አልገባም። እና አሪፍ ነው። ሬት አደረግላቸው ለመጨረሻ ላይ ግን ቺክኑ ያ ምንድን ነው በደንብ ማሪኔት መደረግ አለበት። የምር ነው እንደዚህ አይነት ቺክን አይመጣውም። ሙሉ ከለሩ እንደዚህ አይነት ነው መምጣት ያለበት። የውጭውን አያችሁታ? የውጭውን እንደዚህ ነው በቃ በደንብ ማሪኔት ሲደረግ እንደዛ ነው። እኮ ዶሮ ተቀቅሎ ነው ማሪኔት ተደርጎ ምናምን ነገር ነው ሲሰራ። እዛ እንዴት መሰለህ ሱፐር ማርኬትም አላቸው ገባ እና ሳሚ ዘፈን የምትባል ምን ትዘፍናለህ? የኢንዲያን ዘፈን ይሄን እየጨፈረ ነው የገባው። አይገርማችሁ? Thank you, brother. That's okay. Actually, like India we did it in the Portugal. የምሬን ነው። አበላሌ ከዛ ነው የመጣው። ባሉን ከምንጩ የሚባለው ነገር እኔ ጋር የመጣው እዛ ነው። እየተለማመጥኩ ለቪዲዮ መስሎኛል። በዚህ ሽምግልና ለመላክ ሳሚ ምን ያክል አልተመቸኝም ሳይሆን ጠገብ ትንሽ ቀምሶ ጠገብ ያሳዝናል። ሳሚ ገና ካሁን እጅ እየሰጠ ነው። እንደዛ ይባላል። አሚን ኦኬ። ለነገሮች እኔ ግድ አይሰጠኝም። ማርያም እኔን ካስደስተኝና እኔን ከመሰለኝ እኔ በእንደዚህ ምን ነው ሰከብኝ ማርያም አዶንኬ ላይክ የምሬን ነው። እና ትክክለኛው ማበላሉን በእጅ ነው የሚበላው። እና በእጅ ነው አሪፍ። አይ ትክክለኛ አበላሉን እንደዛ ነው። ገባ? ይሄ ነውር የሆነ ነገር አለ ምናምን ነገር ቢላና ማንኪያ ቢላና ሹካ የሚጠይቁ ምግቦች አሉ። እነሱም በአግባቡ ትጠቀማለህ። ገባ? ይሄ ግን በእጅ የሚጠይቅ ስለሆነ እጅን ትጠቀማለህ። ሁሉም አርጋቡ ለቪዲዮ ጉርሻ እኮ ነው። ጉርሻ እቺ እንዴ ሳሚ በየሱስ ይመስለኛል የሚጠላው ቃል ለቪዲዮ የሚባለው ነገር ይጠላዋል። ማረም
ኢንትሮ ላይ ማለት ሳሚ ነይ ሳሚ ነይ ሳሚ ማሳሚ ማሳሚ ኖ አልኩት ማለት ነው እንዴት ነው ታዲያ እንትን አልካ አስገደድከኝ ኢንትሮ እየሰራ ነው ለኢንትሮ እያደረገው ነው እንዴ ያምቢ ቢምቢስል ላይክ ናሳሚ ዘፈን ይገባል እየተባለ ነው እንዴ እንዴት አድርጌያለሁ በላይ ነው ያ እስቲ ስቶሪ ታይም ንገር ዞ ያ ላይክ እንዴት አድርጌያለሁ ግን ፋሚሊዎች የማያውቁም የምር ላይክ በጣም ላይክ ነው የምታምረው የምር ነው በጣም ታበት በጣም ረጅም ፀጉር አላት እኛዎች ይታወቃሉ በፀጉር እና በመልክም ይታወቃሉ ታውቃለህ ሶ ላይክ ሁለት ዴት እና ነገር ወጥቻለሁ እና በጣም ደስ የምትል ልጅ ናት ጸባዩዋ በቃ ኢንዲያኖች ሪስፔክት ሲያደርጉ ማለት ነው ላይክ እንደ ኢትዮጵያ ሴቶች ናቸው የምር ነው የምልህ እንደውም ከኢትዮጵያ ሴቶች ይሻላሉ ብዬ አስባለሁ ታውቃለህ እና በጣም ደስ የሚል ጸባይ ነበራት ላይክ ያልተስማማንበት ምክንያት እምነት ነው ያ እኔ ኦርቶዶክስ ነኝ እሷ የሲክ እምነት ተከታይ ናት ለዛ እንዴት ነው ወደ ኦርቶዶክስ መምጣት ሐሳብ አለ ያልኳት ኖ ስትል ገባ የጊዜ በሄደ ቁጥር እንትን ነው ለመለየት ይከብድሃል ገባ ወዲያው ካልሆነ ይከብድሃል ምን ኳሊቲዎች አሏት የወደድክላት ኦኬ ላይክ ምን ሪስፔክት በቃ ጥግ ድረስ የምሬን ነው ብለህ ፋሚሊዎችህንም ላይክ የሷን ፋሚሊዎች በጣም ነው የምታከብረው ሲቀጥል ደግሞ ላይክ እንደ ወንድ ነው ላይክ እንትን ቴክር የምታውቅ አንተን ገባ አባባሌ ገባ ይሄ ለወንድ ልጅ የሚሰጠው ክብር አለ ላይክ እንደዛ አይነት ክብር ማለት ነው ማን ያምሬን ነው ነገር አያ እሱ ለምን አስተርጉም ያለው ለዛ ቆይ ገባ ትናፍቂኛለሽ ምናምን መሰለኝ ትንሽ ላይክ አንቺ ወደዚህ ስትመጪ እንደዚህ ኩቹ ታይ ማለት ስሜት ተሰማኝ ማለት ኧረ አይደለም እና አይደለም ምንም ትርጉም ላይ ትግል ላይ ምን ብለህ አራምላክ ይጥራቅ አንተ ዘፈን ይተረጉማል ነው የአንድ ፊልም አይደለም እኔ እንትን ላይ አይቼዋለሁ ቲክቶክ ላይ ትርጉሞት ዋው ትንሽ ናስ እንደውም አንድ እንዳይጥራልን በእናትህ አንድ እንዳይጥራልን ላይክ የኢንዲያ ቋንቋ ይችላል ቋንቋ ይችላል አትችሎቹ ሰው ትንሽ ነገር አብዱ ሜራ ያገሶታ ሄ ያገሩ ሃይ ምን እያደረገች ነው ማለት ነው ከሀገሩ ሃይ ኩቹ ሆታ እንዳይጥራልን በእናትህ ነፍኝ እዚህ ጋር ማንተ እኔ እኮ ኢቭን የኢንዲያን አስተማሪ የኢንዲያን ትምህርት ቤቶች ተገባ ነበር በማስተማር ምንድነው የምታስተምራት ስፖርት መምህር ልሆን ነበር ግን ትንሽ እንዲያይ ላይክ ቋንቋዬ የፍቅር ብቻ ሆነባቸው እንጂ ዘለሉ ተከርቦት ምናምን ነገር ማለት ብቻ ነው ገብቼ ቀጠር ነበር ዋው ጸጋ ነው የተረዳኝ እሺ ወደ ሚላችን ስንመለስ የትኛው ተመቸ በተር ቺክን ወይስ ቲካ ማሳላ ኪታው የተመቸኝ ነው አይ ነው ምግባቸው አሁን ነው እንደጠበቁት አይደለም ሆስቲሊ ሲናገር ማለት ሳሚ እንዴት መሰለህ አሪፍ ነው የምልህ ላንተ እኔ ነኝ የዘጋሁት ምክንያቱም ይሄ ያንተ የፈረስ ቅምሻ ነው እንደ ፈረስ ቅምሻ ኦሪጂናል ጣሙ ላታውቀው ትችላለህ እኮ ምን ነበር መብላት ነበር አሁን ቀመስኩት ብዙም አልለፋም ይመሳሰላል ከኢትዮጵያ ጋር እንትን ማለት ነው አሁን ለምሳሌ እንጃ ይሄ ፉልፉል ነው የሚል አክቹሊ ይሄ ነው እንዲቀጥል የሚያደርገው ኢትዮጵያ ውስጥ ወተቶችን በጣም ቀጭን ነው ኦኬ ቦታው የሚዘጋጀው ያ ለዛ እኮ ነው ይመታበታል ለዛ እንደዛ እንደ ሽሮ ነገር እኮ ነው ሽሮ ቦታ ያ ምንም አልተመቸኝም ስትሬት ፉዳቸውን እዛ ሂጅ ልሞክር እኔ ቂጣው ነው የተመቸኝ አንደኛ ቂጣቸው አሪፍ ነው ሩዝ ቦት ነው የበላ ነው ስታስቲንግ ነው ምን ይቆረጣል አይዞህ አይ እንዳቆርጠው ከተቆረጠ ምን ላይክ ተመልካቾቻቸው እንዴት እውነት የሆነ ነገር ያገኛል ለመጀመሪያ ጊዜ ሲሞክሩ ሲስተማቸው ስሜት